ሰላም ጤና ይስጥልኝ ሐረር ላስተዋውቃችሁ። ይህ የምትመለከቱት አቢሲኒያ ባንክ በ1906 የተመሰረተው ባንክ ምስል ነው። ይህ ደግሞ አሁን የምትመለከቱት በምስሉ ላይ እንደምታዩት በአቶ ባንቱርክ ስር የነበረችው ግብጽ ሐረርን ባስተዳደረችበት 10 ዓመታት በራሷ ሐረር የራሷ የሆነ መገበያ ሳንቲሞች የነበራትና ከማርተሬዛ እኩል ዋጋ የነበረው እስከ የመን የሚሰራ ኢኮኖሚ የገነባችበት ጊዜ በመሆኑ ግብጽ እንደ አውሮፓውያን አቆጣጠር በ1880 በኢትዮጵያ የመጀመሪያ ባንክ የሆነውን ሐረር ላይ ገነባች። የምስራቁን ኢኮኖሚ ለመያዝ እስከ 70 ሚሊዮን 400 ሺህ ሊሬ እና ማርተሬዛ መያዝ የቻለ ሆኖ ለ7 ዓመታት አገልግሎት የሰጠ ሲሆን ይህ ማለትም እስከ 1887 አገልግሎት ሰጥቷል። በጊዜው ይቀመጥ የነበረው የሐረሪዎች ሳንቲምም አሽረፍና መሐለቅ ተብሎ ይጠሩ ነበር። ይህን የከፈተው ካዲፍ እስማኤል ወይም ተውፊቅ ባሻ ተብሎ የሚጠራው በ1880 ሐረር ላይ ለዘይላና ለበርበራ የገንዘብ ዝውውር ሲል ዓለም አቀፍ ወይም የውጭ ገንዘቦችን ማስተናገድ የሚችል ባንክ ሐረር ላይ ከመሰረተ በኋላ ውጤታማነቱን ተመልክቶ በግብጽ በዚሁ ዓመት በ1880 እድሜ ጠገቡን የግብጹን አረብ ላንድ ባንክ በመክፈት በቀጥታ የትራንዚሽን መስመር አበጀ ማለት ነው። በ1880 ሐረር ከተማ ላይ ከተከፈተ በ1906 አቢሲኒያ ባንክ መከፈቱ እንብዛም የሚነገርለት አይሆንም። ምክንያቱም ቀዳሚ ስለማይነገርለት ቀዳሚነቱ እንብዛም ሳይታወቅ ቀርቷል። የምትመለከቱትም የጊዜው ባንክ ሲሆን የተለያዩ አገልግሎቶችን እየሰጠ ብድርም የሚሰጥበት ነበር። ሌላው ሁለተኛው ደግሞ በአቢሲኒያ ከተመሰረተ በኋላ ይህ የምትመለከቱት ስፍራ በ1907 አቢሲኒያ ቁጥር 2 በሚል ሐረር ላይ በጣሊያኖች ተገንብቶ የሰራ ሲሆን በኋላም ጣሊያኖች በ1937 ባንኮ ዲ ሮማ ፊላሬ ሐረር ብለው ሲጠቀሙበት ነበር። ጣሊያኖች ከዚህ ቀጥለው በአስመራ፣ ምጽዋ፣ አሰብ፣ ደሴ፣ አዲስ አበባና ሞቃዲሾ ላይ ከፍተው ነበር። የባንኩ ልዩ ምልክት የነበረውም ቀበሮ 2 ህፃናትን እያጠባች ያሉበት ሐውልት ነበር። ይህ ባንክ እስከ ቅርብ ጊዜ ከሰራ በኋላ ምክንያቱ ባልታወቀ ሁኔታ ከስፍራው የፈረሰበት ሁኔታ ነው ያለው። ይቺ የምትመለከቷትም ከላይ የምትመለከቷት ወይም ከስርም አሁን የመጣችው ቀበሯ ልዩ ነች። እሷ የምትታወቅበት ምልክታቸው ነች። ያቺም በሮማን ሚቶሎጂ ካፒቱሎን ወልፍ ተብላ የምትጠራ ሲሆን ራሙለስና ራመስ የሚባሉትን ሮምን መሰረቱ የሚባሉትን የወለደች